ጸጥታ በሰፈነበት በረሃ መሃል ከማንኛውም ትልቅ ከተማ ርቆ በእሳት የተሞላ አንድ ግዙፍ ጉድጓድ አለ። ከ50 ዓመታት በላይ ቀንና ሌሊት ያለማቋረጥ ሲቃጠል ኖሯል። በዙሪያው ዛፎች የሉም፣ እሳተ ገሞራ አልፈጠረውም፣ እንዲሁም ማንም ሰው በአቅራቢያው አይኖርም። አሸዋ፣ ጨለማና ነበልባል ብቻ ነው ያለው። ሰዎች ስለዚህ ቦታ ለመጀመሪያ ጊዜ ሲሰሙ አንድ ጥያቄ ወደ አእምሯቸው ይመጣል። አንድ ጉድጓድ ለዚህን ያህል ጊዜ እንዴት ሊቃጠል ይችላል? የተለመደ እሳት እንጨቱ ሲያልቅ፣ ማገዶው ሲጠናቀቅ ወይም ዝናብና ነፋስ ሲያጠፋው ይሞታል። ነገር ግን ይህ እሳት የበረሃ ሌሊቶችን፣ ማዕበሎችን እና የበርካታ አስርተ ዓመታት ጊዜን ተቋቁሞ ቆይቷል። በመጀመሪያ እይታ የተፈጥሮ እሳተ ገሞራ ሊመስል ይችላል። መሬቱ ብርቱካናማ ቀለም ያበራል፣ ጭስ ከስር ይወጣል፣ እናም ነበልባሎች የጉድጓዱን የውስጥ ክፍል ይሸፍናሉ። ነገር ግን ይህ ላቫ የእሳተ ገሞራ ፍሳሽ አይደለም፣ እንዲሁም ተፈጥሯዊ እሳተ ገሞራም አይደለም። እሳቱ የሚመጣው ከበረሃው ወለል ስር ከተደበቀ ጋዝ ነው። ማታ ላይ ሲታይ እውነት ስለማይመስል ሰዎች ይህንን ቦታ የሲኦል በር ብለው ይጠሩታል። የሚቃጠለው ጉድጓድ በጨለማ ውስጥ ልክ በመሬት ስር እንደሚከፈት በር ሆኖ ያበራል። እጅግ የሚያምር፣ የሚያስፈራ እና ከቅዠት ዓለም የወጣ ትዕይንት እስኪመስል ድረስ እንግዳ የሆነ ቦታ ነው። ይህ በምድር ላይ ካሉ አስገራሚና እንግዳ ከሚባሉ የሚቃጠሉ ቦታዎች አንዱ የሆነው የዳርቫዛ ጋዝ ጉድጓድ ነው። ከግማሽ ምዕተ ዓመት በላይ ከዚህ የበረሃ ጉድጓድ ውስጥ ነበልባሎች መውጣታቸውን ቀጥለዋል። እንደ አደጋ ስህተት የጀመረው ነገር አሁን በመላው ዓለም የሚታወቅ ምስጢር ሆኗል። የዳርቫዛ ጋዝ ጉድጓድ የሚገኘው በመካከለኛው ኤዚያ በምትገኘው ቱርክሜኒስታን ውስጥ ነው። አብዛኛውን የሀገሪቱን ክፍል በሚሸፍነው እጅግ ሰፊና ደረቅ በሆነው የካራኩም በረሃ ውስጥ ይገኛል። አካባቢው ርቆ የሚገኝ ጸጥ ያለና ማለቂያ በሌለው አሸዋ የተከበበ ነው። የካራኩም በረሃ ሰዎች በዓለም አቀፍ ደረጃ የታወቀ አስደናቂ ቦታ እናገኛለን ብለው የሚጠብቁበት አይነት ቦታ አይደለም። አስቸጋሪ፣ ደረቅና አብዛኛው ክፍል ባዶ ነው። በቀን ውስጥ ፀሐዩ እጅግ ሊያቃጥል ይችላል። በማታ ደግሞ በረሃው ቀዝቃዛና ጨለማ ይሆናል። በዚያ ጸጥታ ውስጥ የሚቃጠለው ጉድጓድ የበለጠ ምስጢራዊነት ይሰማዋል። ጉድጓዱ ስሙን ያገኘው በአቅራቢያው ከሚገኘው የዳርቫዛ መንደር ነው። መንደሩ ትንሽ ሲሆን በዙሪያው ያለው መሬት በአብዛኛው በረሃ ነው። ከሩቅ ሲታይ በአካባቢው ላይ ምንም ያልተለመደ ነገር አይታይም። ነገር ግን በዚያ ባዶነት ውስጥ ከተደበቁት ነገሮች መካከል በዓለም ላይ መቼም ከማይረሱ ትዕይንቶች አንዱ ይገኝበታል። ጎብኚዎች ወደ ጉድጓዱ ሲጠጉ መጀመሪያ በመሬት ውስጥ ያለ ሰፊ ክብ ጉድጓድ ይመለከታሉ። ይበልጥ በተጠጉ ቁጥር ደግሞ ሙቀቱ በደንብ እየታወቀ ይመጣል። በጉድጓዱ ውስጥ በመቶዎች የሚቆጠሩ ነበልባሎች ከስንጥቆችና ክፍተቶች ውስጥ ይቃጠላሉ። ከመደበኛ እሳት ይልቅ መሬቷ ራሷ እየተቃጠለች ያለች ይመስላል። በቀን ውስጥ ጉድጓዱ በበረሃው ላይ እንዳለ ግዙፍ ጠባሳ ይመስላል። ነበልባሎቹ ይታያሉ፣ ነገር ግን የፀሐይ ብርሃን ድምቀታቸውን ይቀንሰዋል። አሁንም ቢሆን ጭስ፣ ሙቀት እና የሚቃጠል ጋዝ ከጉድጓዱ ሲወጣ ማየት ይቻላል። በጠራራ ፀሐይም ቢሆን አደገኛና ከተፈጥሮ ውጪ የሆነ ስሜት ይፈጥራል። ማታ ላይ ጉድጓዱ ሙሉ በሙሉ ይቀየራል። በዙሪያው ያለው በረሃ ይጨልማል፣ ነገር ግን ጉድጓዱ ደማቅ ብርቱካናማና ቀይ ሆኖ ያበራል። ነበልባሎቹ አሸዋውን፣ ጭሱን እና በአቅራቢያው የቆመውን ማንኛውንም ሰው ፊት ብርሃን ያለብሱታል። የሲኦል በር የሚለው ስም ትክክለኛ ትርጉም የሚሰጠው በዚህ ጊዜ ነው። የዳርቫዛ ጋዝ ጉድጓድ ታዋቂ ሊሆን የቻለው ፈጽሞ ሊሆን የማይችል ነገር ስለሚመስል ነው። የእሳቱ ፎቶዎችና ቪዲዮዎች በኢንተርኔት ተሰራጩ እና በዓለም ዙሪያ ያሉ ሰዎች ተማረኩበት። አደጋ፣ መገለል፣ እሳት እና ያልተመለሰ ጥያቄን ጨምሮ ሰዎች በምስጢራዊ ነገር ውስጥ የሚወዱት ሁሉ አለው። በብዛት የሚነገረው ታሪክ የሚጀምረው በሶቪየት ዘመን ነው። በዚያን ጊዜ የጂኦሎጂ ባለሙያዎች፣ የምድር ተመራማሪዎች የተፈጥሮ ጋዝ ለማግኘት በረሃውን ይመረምሩ ነበር። ቱርክሜኒስታን በጋዝ ክምችት የበለጸገች በመሆኗ በክልሉ ውስጥ ቁፋሮ ማካሄድ ያልተለመደ አልነበረም። ነገር ግን አንዱ የቁፋሮ ሥራ የአካባቢውን ገጽታ ለዘላለም እንደቀየረው ይነገራል። ሰራተኞቹ ከመሬት በታች ያለ የጋዝ ክምችት ይፈልጉ ነበር። ከበረሃው ወለል በታች በአሸዋና በድንጋይ ንብርብሮች ስር የታመቁ የተፈጥሮ ጋዝ ክምችቶች ነበሩ።
እነዚህ የጋዝ ክምችቶች ውድ ነበሩ፣ ነገር ግን በድንገት ከወጡ አደገኛ ሊሆኑ ይችላሉ። በታዋቂው ታሪክ መሰረት ቁፋሮ በማካሄድ ላይ ሳሉ ከመሳሪያዎቹ ስር የነበረው መሬት ተደረመሰ። መሬቱ ተከፍቶ በበረሃው ውስጥ ትልቅ ጉድጓድ ፈጠረ። የቁፋሮ መሳሪያውና በዙሪያው የነበረው አካባቢ ወደ ጉድጓዱ ውስጥ ገባ። የሥራ ቦታ የነበረው ስፍራ በድንገት አደገኛ ጉድጓድ ሆነ። ከመሬቱ መደርመስ በኋላ የተፈጥሮ ጋዝ ከመሬት ውስጥ መውጣት ጀመረ። ይህ ደግሞ ከባድ ችግር ፈጠረ። የሚወጣው ጋዝ መርዛማ፣ ፈንጂ እና በአቅራቢያ ላሉ ሰዎችና እንስሳት አደገኛ ሊሆን ይችላል። መሐንዲሶቹ ጋዙ በአየር ላይ እንዳይሰራጭ የሚያቆሙበትን መንገድ መፈለግ አስፈለጋቸው። እንደ ዘገባዎቹ ከሆነ የመረጡት መፍትሄ ቀላል ነበር፤ ጋዙን በእሳት ማያያዝ። ሐሳቡ ጋዙን ማቃጠል የቅርብ ጊዜ አደጋውን ያስወግዳል የሚል ነበር። እሳቱ ለአጭር ጊዜ ተቃጥሎ ጋዙን ጨርሶ ይጠፋል ብለው ጠብቀው ነበር። ነገር ግን ያ ግምታቸው ስህተት ነበር። በመጀመሪያ እሳቱ ጊዜያዊ መስሎ ሊሆን ይችላል። ምናልባት ጥቂት ቀናት ይቆይ ይሆናል፣ ምናልባትም ጥቂት ሳምንታት። ነገር ግን ቋሚ የሚቃጠል ጉድጓድ ይሆናል ብሎ የጠበቀ ማንም አልነበረም። ነበልባሎቹ ከመጥፋት ይልቅ መቃጠላቸውን ቀጠሉ። ቀናት አለፉ፣ ነገር ግን እሳቱ እንዳለ ቆየ። ሳምንታት አለፉ፣ እናም ነበልባሎቹ አሁንም ከጉድጓዱ ይወጡ ነበር። ከዚያም ዓመታት አለፉ። በረሃው ተቀየረ፣ መንግስታት ተቀየሩ እና ዓለም ተቀየረች። ነገር ግን የሚቃጠለው ጉድጓድ እዚያው በካራኩም በረሃ መሃል እያበራ ቀረ። ከ50 ዓመታት በኋላ ጉድጓዱ አሁንም እየተቃጠለ ነው። እንደ አጭር የደህንነት እርምጃ የታሰበው ነገር በዘመናዊው ታሪክ ውስጥ ረጅሙን ጊዜ ከወሰዱ የሚቃጠሉ አደጋዎች አንዱ ሆነ። ይህ ክስተት አንዳንድ ጊዜ የሰው ልጆች በቀላሉ ሊያስቆሙት የማይችሉትን ነገር እንደሚጀምሩ ማስታወሻ ነው። እሳቱ የሚቀጥልበት ምክንያት የተፈጥሮ ጋዝ ነው። ጋዝ ከመሬት ስር መውጣቱን እስካላቆመ እና ኦክሲጅን ወደ ነበልባሎቹ እስከተዳረሰ ድረስ እሳቱ መቃጠሉን ሊቀጥል ይችላል። ጉድጓዱ ከስር ራሱን ያለማቋረጥ እንደሚመግብ ግዙፍ ክፍት ምድጃ ነው። የተፈጥሮ ጋዝ ከመሬት ወለል በታች የሚገኝ ነዳጅ ነው። አየር ላይ ደርሶ እሳት ሲያገኝ በኃይል ሊቃጠል ይችላል። በዳርቫዛ ጉድጓድ ውስጥ ጋዝ ከመሬት ስር ካሉ ስንጥቆች መውጣቱን ይቀጥላል። ያ የማያቋርጥ የነዳጅ አቅርቦት ነው ነበልባሎቹን ሕያው አድርጎ የሚያቆያቸው። በሳይንሳዊ መንገድ ጉድጓዱን ማብራራት ይቻላል። አስማት አይደለም፣ እንዲሁም በእውነት ወደ ሌላ ዓለም የሚያስገባ በር አይደለም። ነገር ግን ሳይንሱን ብትረዱትም እንኳ ምስሉ አሁንም እውነት አይመስልም። ባዶ በረሃ ውስጥ የሚቃጠል ጉድጓድ ሰዎች በምድር ላይ ያያሉ ብለው የሚጠብቁት ነገር አይደለም። በጉድጓዱ አቅራቢያ መቆም እጅግ ከባድ ሊሆን ይችላል። ሙቀቱ ከጉድጓዱ ውስጥ በማዕበል መልክ ይወጣል። ነበልባሎቹም በውስጡ ያለማቋረጥ ይንቀሳቀሳሉ። ጎብኚዎች በቀላሉ ወደ ውስጥ መውረድ ወይም ያለ አደጋ በጣም ተጠግተው መቆም አይችሉም። የጉድጓዱ ውበት ከእውነተኛ አደጋ ጋር አብሮ የሚመጣ ነው። ጉድጓዱ ጸጥ ያለ አይደለም። ነበልባሎቹ ልክ እንደ ግዙፍ ሞተር ወይም እንደሚተነፍስ ጭራቅ የማያቋርጥ የማጓራት ድምፅ ይፈጥራሉ። በጸጥታው በረሃ መሃል ያ ድምፅ የበለጠ ኃይለኛ ይሆናል። ይህ ለማየት ብቻ የተፈጠረ ቦታ ሳይሆን ንቁ እሳት መሆኑን ለሰዎች ያስታውሳል። በጉድጓዱ ዙሪያ ያለው አየር የጋዝ፣ የጭስ እና የሞቀ አቧራ ሽታ ሊኖረው ይችላል። መሬቱ ደረቅ ነው። ንፋስ በበረሃው ላይ ይነፍሳል። ነበልባሎቹም መቼም መንቀሳቀሳቸውን አያቆሙ። ስለ ቦታው ያለው ነገር ሁሉ አስቸጋሪነት ይሰማዋል። ያምራል፣ ነገር ግን ሰላማዊ አይደለም። አደጋው ቢኖርም ተጓዦች ጉድጓዱን ለማየት ሄደዋል። አንዳንዶቹ ስለሚጓጉ ይጎበኙታል። ሌሎች ደግሞ ብርቅዬ የሆነ ነገር ለመመስከር ስለሚፈልጉ ይሄዳሉ። ለብዙ ሰዎች የሲኦልን በር ማታ ማየት ፈጽሞ የማይረሳ ተሞክሮ ይሆናል። ነገር ግን ይህ የተለመደ የቱሪስት መስህብ አይደለም። በጉድጓዱ አቅራቢያ የቅንጦት ሆቴሎች የሉም፣ በዙሪያው የከተማ መብራቶች የሉም፣ እንዲሁም ምቹ አካባቢ የለም። ጉድጓዱ ርቆ በሚገኝ የበረሃ ክልል ውስጥ ስለሆነ ጉዞ ራሱ አስቸጋሪ ሊሆን ይችላል። ያ እርቀት የታሪኩን ክብደት ይበልጥ እንዲጨምር ያደርገዋል። የሲኦል በር የሚለው ቅጽል ስም ጉድጓዱ ታዋቂ እንዲሆን ረድቷል። እንዲህ አይነቱን ስም ችላ ማለት አይቻልም። ሰዎች ቦታውን ከማየታቸው በፊት በአእምሯቸው ውስጥ ምስል ይፈጥራል። በመጨረሻም እሳቱን ሲያዩ ስሙ በሚገርም ሁኔታ ትክክል ሆኖ ይሰማቸዋል። ጉድጓዱ እጅግ አስገራሚ ስለሚመስል
ብዙ አፈ ታሪኮችና የተጋነኑ ታሪኮች በዙሪያው ተፈጥረዋል። አንዳንዶች ከተፈጥሮ በላይ የሆነ ኃይል እንደሆነ አድርገው ያስባሉ። ሌሎች ደግሞ ከላቫ ወይም ከተደበቀ የእሳተ ገሞራ እንቅስቃሴ ጋር የተገናኘ እንደሆነ ያስባሉ። ነገር ግን እውነተኛው ማብራሪያ ፈጠራዎችን ሳይጨምር በራሱ በቂ እንግዳ ነገር ነው። ጉድጓዱ እንግዳ ምልክት ብቻ አይደለም፣ አካባቢያዊና ኢኮኖሚያዊ ችግርም ነው። የተፈጥሮ ጋዝ ለበርካታ አስርት ዓመታት እዚያ ሲቃጠል ቆይቷል። ይህ ማለት ውድ ነዳጅ ባክኗል ማለት ነው። ከጉድጓዱ ጋር የተያያዙት ጋዞች ስለ ብክለትና ልቀቶችም ስጋት ይፈጥራሉ። የተፈጥሮ ጋዝ በአብዛኛው ሚቴን ነው። ሚቴን ደግሞ ወደ አየር ሲለቀቅ ከፍተኛ ተጽዕኖ ያለው የግሪንሃውስ ጋዝ ነው። እሱን ማቃጠል ጋዙን ይቀይረዋል። ነገር ግን ጉድጓዱ አሁንም የረጅም ጊዜ የኃይል ብክነትን ይወክላል። በካሜራ ላይ የሚያምር መስሎ የሚታየው ነገር የባከነ ሀብት ምልክትም ነው። ባለፉት ዓመታት ቱርክሜኒስታን የጉድጓዱን እሳት ስለመዝጋት ወይም ስለመቀነስ ስትወያይ ቆይታለች። ለመንግስት የጉድጓዱ ጉዳይ ውስብስብ ነው። ትኩረትንና ቱሪዝምን ይስባል፣ ነገር ግን ብክነትንና የአካባቢን ስጋትም ይወክላል። ያም የወደፊት ዕጣ ፈንታውን እርግጠኛ ያልሆነ ያደርገዋል። የጉድጓዱን እሳት ማጥፋት በተለመደ እሳት ላይ ውሃ እንደማፍሰስ ቀላል አይደለም። እሳቱ ከመሬት ውስጥ ከሚወጣ ጋዝ ጋር የተገናኘ ነው። በተገቢው መንገድ ለማቆም ባለሙያዎች የጋዙን ፍሰት መቆጣጠርና በሌላ ቦታ እንዳይወጣ መከላከል አለባቸው። አንድ ስህተት ሌላ አደጋ ሊፈጥር ይችላል። ጉድጓዱ ለዚህን ያህል ጊዜ የቆየበት አንዱ ምክንያት መጥፎ አድርጎ ከማስተካከል ይልቅ እያረረ መተው ቀላል ስለሆነ ሊሆን ይችላል። ጋዙ በአንድ በሚታይ ቦታ ላይ እስከተቃጠለ ድረስ ሰዎች ሊቆጣጠሩት ይችላሉ። ነገር ግን የጋዝ መውጣቱን ሳይፈቱ እሳቱ ቢጠፋ አደጋው ከመሬት በታች ሊዘዋወር ወይም ሊስፋፋ ይችላል። የሲኦል በር ከሚቃጠል ጉድጓድነት በላይ ሆኗል። የሰው ልጅ ስህተት፣ የኢንዱስትሪ አደጋ እና የተፈጥሮ ኃይል ምልክት ነው። ሰዎች ኃይል ፍለጋ መሬቱን ከፈቱ፣ ነገር ግን የፈጠሩት ነገር በቀላሉ ሊቆጣጠሩት የማይችሉት ሆነ። እሳቱ አንዴ ከጀመረ በኋላ በረሃው የታሪኩ አካል ሆነ። ነበልባሎቹ፣ አሸዋው፣ ጸጥታው እና የሌሊቱ ሰማይ ጉድጓዱን መቼም ወደማይረሳ ነገር ቀየሩት። ከእንግዲህ እንደ አደጋ ብቻ አይታይም፣ በምድር ገጽታ ላይ እንዳለ ቋሚ ቁስል ሆኖ ይታያል። ሰዎች በጉድጓዱ የሚደነቁት እንደ ማስጠንቀቂያ ስለሚሰማቸው ነው። የሰው ልጅ እንቅስቃሴ ወደ ጥልቅ ምድር ሲደርስ ምን ሊፈጠር እንደሚችል ያሳያል። አፈታሪክ አይደለም፣ ግን አፈታሪካዊ ስሜት ይሰጣል። ከተፈጥሮ በላይ አይደለም፣ ግን ፈጽሞ የማይቻል ነገር ሆኖ ይሰማል። አንዳንድ ቦታዎች ታዋቂ የሚሆኑት የሰው ልጆች በጥንቃቄ ስለገነቧቸው ነው። ሌሎች ደግሞ ታዋቂ የሚሆኑት የሆነ ነገር ስለተበላሸ ነው። የዳርቫዛ ጋዝ ጉድጓድ የሁለተኛው ምድብ አባል ነው። እንደ ድንቅ ነገር አልታቀደም ነበር፣ ነገር ግን በጊዜ ሂደት ወደ ድንቅነት ተቀየረ። በካራኩም በረሃ መሃል እሳቱ አሁንም መቃጠሉን ቀጥሏል። ለመጀመሪያ ጊዜ እሳቱን የለኮሱት ሰዎች አሁን ላይኖሩ ይችላሉ፣ ነበልባሎቹ ግን አሉ። 10 ዓመታት አልፈዋል። ሆኖም ጉድጓዱ ከሌሊቱ ሰማይ ስር እያበራ አንዳንድ ስህተቶች ቶሎ እንደማይጠፉ ለዓለም ያስታውሳል። ይህንን አስገራሚ ታሪክ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም ወደፊት እንደዚህ ያሉ ያልተሰሙና አስደናቂ ምስጢራትን አብረን እንድንቃኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።